ለመውረስ ድል ለመቀዳጀት ማየት በጣም አስፈላጊ ነገር። የዚህን ዓለም ሲስተም አትዩ፣ የሰውን ሲስተም አትዩ፣ የሰውን ፕሮግራም አትዩ። ሰማይ ባንተ ህይወት ምን እሱን እንድታይ ሰማይ ይፈልጋል። ካላየ መውረስ አትችልም። ካላየ መግባት አትችልም። ለመግባት ለመውረስ ማየት ያስፈልጋል። መንፈሳዊ ሰው በመንፈስ የሚያይ እንጂ በስጋ የሚያይ አይደለም። ብዙ ሰው የሚሸወደው ጊዜ ይበላል በስጋ ስለሚያይ። ሎጥ የሚያየው በስጋ እንጂ በመንፈስ አይደለም። አብርሃም ግን ሃሌሉያ ሰው በመንፈስ ያየው አብርሃም ያየው ኢየሱስ የኔ ፍጻሜ ራሱ ኢየሱስ ነው። ዘፍጥረት ምዕራፍ 13 ቁጥር 14 የእግዚአብሔር ቃል እንደዚህ ይላል። ሎጥ ከተለየው በኋላ እግዚአብሔር አብርሃምን እንዲህ አለው፣ ካለበት ስፍራ ቀና ብለህ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ ተመልከት። ዓይንህን የሚያየውን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ። ዘርህን እንደ ምድር ትቢያ አበዛዋለሁ። ማንም የምድርን ትቢያ ሊቆጥር እንደማይቻል ሁሉ የአንተም ዘር የማይቆጥር ይሆናል። እንግዲህ ምድሪቱን ስለምሰጥህ ተነሳ፣ በርዝመቷም በስፋቷም ተመላለስ። ጌታ ይባረክ። አብርሃምም ይላል ድንኳኑን ነቀለ፣ ሄዶም በኬብሮን በሚገኙት ትልቅ የመምሬ ዛፎች አጠገብ ተቀመጠ። በዚያም ለእግዚአብሔር መሠዊያ ሰራ። ተቀመጡ። እግዚአብሔር ወደ አብርሃም ሲመጣ ምዕራፍ 12 ላይ ካያችሁ የጥሪ ምዕራፍ ነውና በጥሪ ምዕራፍ ላይ እግዚአብሔር ያለው ነገር አለ። ከሶስት ነገር ተለይቶታል። የመጀመሪያው ከሀገር ነው ያለው፣ በጣም ቀላል። ከዘመዶች ትንሽ ቀላል። ግን ከአባት ቤት በጣም ካደገበት ከለመደበት ቤት መውጣት በጣም ዋጋ ይጠይቃል። አብርሃም ከሀገሩ ከቤተሰብና ከዘመዶቹ የተለይቶ ወጣው። ሲወጣ ግን የወንድሙን ልጅ ሎጥን ይዞት ወጥቷል። መጀመሪያ እግዚአብሔር ምንድን ያለው? ተለይተን ያለው ምን ብለህ? ከሀገር ከዘመዶች ከአባት ቤት የተባለው ቃል አስታውሱ። አብርሃም ግን ይመስለኛል እንደ ምናልባት ብቻዬ ከመሆን ብሎ ይመስለኛል ሎጥን ላጣርጎ ይዞት ይወጣ። በዚህ መካከል ላይ ስንት ዓመት አብሮት እንዳሳለፈ አይታወቅም። ግን አንድ ቀን የሆነ ነገር ሆነ። ምን ካልከኝ ይመስለኛል እግዚአብሔር ሲያያቸው አብርሃምና ሎጥ የሚገርም አታችመንት ህብረት አላቸው። የጠበቀ ፍቅር ውስጥ አላቸው። እግዚአብሔር ቆይ ይሄን ሰው ያገለግለዋለሁ። አሜን በለኛ እባክህ። አብርሃምና ሎጥን ተወና ወደ ሎሌዎቻቸው መጣ ጌታ እግዚአብሔር። እርስ በርስ አጣላቸው። በዚህን ጊዜ አብርሃም ነቃ። ዛሬ ማታ ለአንድ ሰው መንቃት ይሆንለታል። ዘመን ሳይበላ ትነቃለህ በኢየሱስ ስም። በዚህን ጊዜ ሲጣሉ አየና አብርሃም ነቃ። ሎጥ ናለው አሁን እንግዲህ እኔ እናንተ የምንለያይበት ሰዓት ደርሷል አለው። እኔ እናንተ አሁን የምንለያይበት ሰዓት ብሏል ደርሷል። ግራውን ብትል እኔ ቀኝ እመርጣለሁ፣ ቀኙን ብትል ግራውን እወስዳለሁ አለ። በዚህን ጊዜ ላይ ሁለት ነገሮች አሉና የመጀመሪያው ምንድነች? ሰዶም ገሞራ ሲያያት ሎጥ ሲያይ እችን ከተማ በቀየነች አለ ወርሳለሁ አለ። ያኛውን ሲያይ ቦታው ምንድነው? ጭው ያለ ምድረ በዳ ነው። ሎጥ መጥፊያው መረጠ፣ አብርሃም ደግሞ አሜን በልባክ መዳኛው መረጠ በኢየሱስ ስም። ብልጫ በህይወት ዘመን ሁሉ ብልጫ ያለው ምርጫ ያስፈልጋል። ብልጫ ያለው ምርጫ ያስፈልጋቸዋል። የተሻለው መልካሙን ከመረጠ በህይወት ሐዘን አያገኝ። ሎጥ ሰዶምን መረጠ፣ ቻው ብሎ ሄደ። አብርሃም ግን ከእግዚአብሔር ጋር ምድረ በዳ ታውቃላችሁ። ከዚያ በኋላ የሎጥ ታሪክ ሲዘጋ ታያላችሁ። የአብርሃም ግን ሲከፈት ስቲል ነው ይሰበካል። ኢየሱስ ጌታ። ቁጥር 14 ላይ እንደዚህ ይላል፣ ሎጥ ከአብርሃም ከተለየው በኋላ ሎጥ ምን ማለት? ሎጥ ማለት መጋረጃ ማለት፣ ሎጥ ማለት መሸፈኛ ማለት ነው። የሚጋርድ ማለት ታውቃላችሁ። አብርሃም እግዚአብሔር ያየት እንዳያይ ሎጥ ሸፍኖበት ነበር። ሎጥ መሸፈኛ ነው። በዚህም ዘመን ላይ እግዚአብሔር ያየላችሁ እንዳታዩ የሚሸፍን ስንት ሎጥ አለ። ሎጥ ስልህ ግን አደራ፣ ምናልባት ሰው የምትለየው ከሰው ብቻ አይደለም እኮ የምትለይበት ስንት ጉዳይ። ክብሩ ባንተ እንዳይታይ፣ ጌታ ባንተ እንዳይታይ፣ አሜን በኢየሱስ ስም። ሞገስ ባንተ እንዳይታይ ስንት መሸፈን ዛሬ ይመታል። ዛሬ ይለያቸዋል። ሎጥ ይለያቸዋል። የእግዚአብሔርን ኪዳን የሚሸፍን ሎጥ ታውቃላችሁ። እግዚአብሔር ኮቨናንት ያለው አብርሃም ጋር እንጂ ሎጥ ጋር ሲጭሁና ደካርገውና ከዚህ በኋላ በለው እስኪ ኪዳን ከሌለው ነገር ጋር በፍጹም አትተባበር። ዛሬ ማታ በል እስኪ በራስ ፈቃድ ወስን። አሜን ነው ወይ? ሃሌሉያ። አይዘው የእግዚአብሔር ነገር የሚሸፍንብህ በዚህ ምድር ላይ ብዙ ነገር አለ። ኃጢአት ይሸፍንብሃል። ዘረኝነት፣ አሜን ነው፣ ጥላቻ፣ ቅንነት ማጣት፣ አመፀኛ ሰው መሆን፣ ትዕቢተኛ መሆን እግዚአብሔር ነገር ይሸፍንባል። ሎጥም ከአብርሃም ከተለየው በኋላ ይላል የእግዚአብሔር ድምጽ ወደ አብርሃም መጣ። ታውቃላችሁ ባይዘው አንዳንድ ጊዜ ሎጦች እግዚአብሔርን ድምጽ ይዙባቸዋል። ምዕራፍ 12 የጥሪ ምዕራፍ ነው። ምዕራፍ 13 ጋር አልቻለም እግዚአብሔር ወደ አብርሃም። በዚህ መሃል ላይ ብዙ አመታት አለ። በዚህ መሃል ላይ እግዚአብሔር
እግዚአብሔር ዝም ብሎታል፣ አላወራውም። እግዚአብሔር ሎጥ ከአብርሃም በተለየ ሰዓት ላይ የእግዚአብሔር ድምጽ ወደ አብርሃም መጣ። ድምጹ ይምጣላችሁ፣ ድምጹ ይምጣላችሁ፣ ድምጹ ይምጣላችሁ፣ ድምጹ ይምጣልሽ፣ ድምጹ ይምጣልህ በኢየሱስ ስም። ሃሌሉያ ክብር ለኢየሱስ ይሁን። ዛሬ ማታ በለው እስኪ እግዚአብሔር አምላክ ደግሶ ያመጣውን ነገር በለው እስኪ እቀበለዋለሁ። ሰማይ ደግሶላችኋል። ክብር ለኢየሱስ ይሁን። እንዲህ ይላል ቃሉ። ለምብላችሁ ደግሜ ጌታ ይባረክ። እንዲህ አሉላል ካለህበት ስፍራ ከየት ስፍራ ሲባክ ነካርገው ዛሬ ማታ በለው እስኪ ካለህበት ስፍራ በኢየሱስ ስም ትነሳለህ። ይኸውላችሁ የሎጥ መንፈስ ሎጥ የሚባለው አንደኛ ያየልን እንዳታይ ምን ይጋርዳል። ሁለተኛስ ጊዜ ይበላል። ሶስተኛስ በህይወት ለውጥ አታይ ካለበት ስፍራ አዘታይም ሎጥ አብርሃም ያለበት ስፍራ የሱ ስፍራ አልነበረ። ዛሬ ማታ መልስ ባል ያለውበት ስፍራ የኔ ስፍራ አይደለም። በእውነት በመንፈስ አየው አራት ሰዎች የአድራሻ ለውጥ ያደርጋሉ አለ ጌታ። ያቃታ አረ ኢየሱስ ጌታ ነው። ጩና ምን በኢየሱስ ስም ጌታ ምስክሬን Tonight after this program, after the word of God, የአድራሻ ለውጥ፣ የስፍራ ለውጥ፣ የስፍራ ለውጥ፣ የመኖሪያ ለውጥ፣ የስፍራ ለውጥ፣ የስራ ለውጥ፣ የቢዝነስ ለውጥ ታደርጋላችሁ። አለችውና ምን በኢየሱስ ስም ምን አለው? ከሰማይ ድምጽ መጣ። ይራካታ ካያባ ከሰማይ ድምጽ መጣ። ምንም ካለበት ስፍራ፣ ካለበት መንደር፣ ካለበት ሀገር፣ ካለበት ስራ አረ ኢየሱስ ጌታ ነው። ካለበት ካለበት ስፍራ ቀና ብለ ምን ብለ ሲጮህ እባክህ ዛሬ ማታ በል እባክህ ቀና እላለሁ፣ ቀና እላለሁ። ካጎነበስኩበት ካቀለቀልኩበት በኢየሱስ ክርስቶስ ስም ቀና እላለሁ። አንድ ማለት የተከስተ ቀና አረገኝ ቀና የልቤ ደረሰ በየዋሁ ጌታ እንባ የታበሰ ያለቀስኩባቸው እነዚያ ዘመናት አልፌያቸዋለሁ በጌታዬ ብርታት። አሁን ካለበት ስፍራ ቀና በል። ዛሬ ማታ ቀና በይ፣ ቀና በል በኢየሱስ ስም፣ ቀና በይ በኢየሱስ ስም፣ ቀና በል በኢየሱስ ስም። ድምጽ መጥቷል፣ ቃል መጥቷል፣ ቅባት መጥቷል፣ መንፈስ መጥቷል በኢየሱስ ስም። ቀና 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 ከሆነበሽበት ቀና፣ ከተኛበት ቀና፣ ከስንፍና ቀና፣ ከሐሴም ቀና፣ ከዲፕሬሽን ቀና ቀና ቀና። ይኸውላችሁ ሎጥ ቀና እንዳትል የሚጨፈልቅ ነው። እንደዚህ የሚደፍቅ ነው። አልመጣ አንተ አሁን ካለበት ስፍራ ቀና ብለህ ወደ ሰሜን፣ ወደ ምዕራብ፣ ወደ ደቡብ፣ ወደ ምስራቅ ተስፋፋለህ። ዋው ፕሬዝ ጋድ። ስለነካረገው ዛሬ ማሳበል ትባክ ለብዙ ጊዜያት የገደበኝን ሰባብሬ ደረማምሰው በኢየሱስ በለስኪ አልፋለሁ። እስቲ ጩና አንድ ስፍራ መቀመጥ በቃ በለስኪ ትገምና በለው እስኪ ባከ እስኪ ትገምኛ በዩ በስባከሽ ትገምና እስኪ በዩ አካባ yes ኢየሱስ ጌታ ዝንዬ እግዚአብሔር አምላክ በቅርብ ቀናት ውስጥ አስደናቂ ለውጥ አድርግልሻል። እስቲ ጩና በቃ በስኪ ያለፍኩበት አሁን ያለውበት በኢየሱስ በስኪ በቃ ኤው ያሰለቸሽ ያስጠላሽ ያንገሸገሸሽ አሮጌ ምዕራፍ ሲዘጋየው በሱ ፋንታ አዲስ ቻፕተር አዲስ ምዕራፍ ተከፈተልሽ። ጭብጨባ ለኢየሱስ ባከ ጭብጨባ ለኢየሱስ። እንደዚህ አለ ተመልከት። ወይኔ በጌታ ፍቅር እግዚአብሔር ባይዘው ወይ በህይወታችሁ ተመልከት ይላል ጌታ። ይኸውላችሁ በጌታ ፍቅር ኤርምያስ ምዕራፍ 1 ጋር ስትመጣ እግዚአብሔር እንደዚህ ያለው ገና ከማህፀን ቀድሻለሁ ነብይ አድርጌያለሁ። ባይዘው ወይ እግዚአብሔር ራሱ ነብይ አድርጎ ከቀባ ሚሊየንስ ህዝብ ጌታ ይመታቸዋል። ከዛ እንዲህ አለው ቃሌን ባፍህ አድርጌያለሁ። ትነቅላለህ፣ ታፈሳለህ፣ ትገነባለህ፣ ትተክላለህ። ኧረ ኢየሱስ ጌታ ነው። በሐሳብ ላይ በመንግስታት ላይ ዛሬ አድርጌያለሁ ካለው በኋላ እንደዚህ ያለው ኤርሚ ወይ ታያለህ ለካ በልስ እባክህ ማየት ተፈቅዶልኛል፣ እንዳይ ተፈቅዶልኛል። እግዚአብሔር በልስ እባክህ ያየልኝን እንዳይ እንድመለከተው ተፈቅዶልኛል። አሜን አሜን ነው ወይ? ምን ታያለህ ስለው አያለው አለ። ሃሌሉያ ምን ታያለህ? የለውዝ በትራ ያለው ጋቢ ምን ታያለህ? በማሰሮ ሲፍለቅለቅ ያለው አለ። መልካም እንግዲያውስ አደርገው ዘንድ በቃሌ እተጋለሁ። አሜን ነው ወይ? አንተ ብቻ እንጂ ሰማይ ይፈጽመዋል፣ ሰማይ ያደርገዋል፣ ሰማይ ይተጋላል፣ ሰማይ ይተጋል። ኧረ ኢየሱስ ጌታ ነው። ከኔ
የሚጠብቀው ምንድነው? ማየትና ማየት ብቻ። ማየት ያንተ ድርሻ ሲሆን መፈጸም የሰማይ ድርሻ ነው። ይኸውላችሁ ዮሴፍ ገና በጠዋት ህልም አለም አየ። ነገውን አሞን አየ። እግዚአብሔር ያየለት አየ። አይታችኋል። መሃል ላይ የነበረው ቻሌንጅ በ20 ብር ሲሸጥ ጉርጓድ ሲገባ ከጉርጓድ ሲወጣ ነጋዴዎች አሪፍ ገቢ ማስገኛው ነው ዮሴፍ ለነጋዴዎች ገባ ቢጥፋራ ቤት። ከዛ የሚገርመው ግን ትላንትና ጠዋት ያየው ህልም ተፈጸመ። ወንድሞቹ የሰሙትን በአይናቸው አዩ። ላታያ ታያማ እስኪና ያለ እስኪ አንተም ብሎ አገልጋይ አንተም ብሎ ነብይ ያለ ሁሉ ያያል። አሜን በይ ያያሉ። አሜን በይ ያያሉ። ዛሬም ብሎ እስኪ ጠላቶቼ መቀባቴን ማየቴን መነሳቴን የማይወዱ ጠላቶቼ ምቀኞች ሁሉ ሲፈጸም አንድ በአንድ ያያሉ። እግዚአብሔር የሚተጋልሽ ላየሽ ነገር ባይዘው ባጃራይ ማለት አሁን ያለውን የሚያይ ሰውን ነገን የሚያይ ነገን ካየ ሰማይ ይነሳል። አሁን እኮ ባክ 1000 ብር የለም ግን ነገ ትላለ ኢን ሚሊየንስ እጅ ይገባል፣ ወደ አካውንት ይገባል፣ ቤቶች እገዛለሁ፣ መኪኖች እገዛለሁ ብለህ ካየ ሰማይ ከሰማይ ያጨብጭብልሃል። ብራቮ ብራቮ ይላል። አሜን ነው። ከመናገር በፊት ማየት ያስፈልጋል። ከመናገር በፊት ማየት ይቀድማል። ሰው እኮ የሚናገረው ያይ አሁን ዮሴፍ ስላየ ነው እኮ የተናገረው። ነው ውሸት ላይክ ኤርሚያስ እኮ ያየው ተናገረ። እግዚአብሔር ምን ታያለህ? አይቻለሁ። ምን አየ? የለውስ በትላይ ያየውን ተናገረ። አንድ እግዚአብሔር ሰው የብዙዎች አባት ፓዞስ ኔሽን እና ይሄ ሰው ገና ቲኔጀር አይ ቲንክ ወደ 14 15 ዓመት ሆኖ መንገድ ላይ ማታ ወክ ያደርጋል። ኪስ እኮ ድንቡል የለም፣ በአካውንት የለም፣ ወፌልና ግን ቃል ነገር ግን ኪዳን አለ፣ ግን ተስፋ አለው። ይሄ ሰው አብራት ወክ ያደረገ በጣም ሂውጅ ጫፍ አይታወቅ ሰፊ ባዶ ቦታ ያይና ይሄ እኮ ይላል ተሰማኝ ባኩ ነውስ ላወራ ፈረንሳይ ይሄም የኔ ነው ሲላጭ ይሄ ሰው ይለቀዋል። ሁሉ ጊዜ ነገን እያየ ዛሬ እኮ ምንም ክርስቲያን በማየት አይደለም በእምነት ነው የሚመለሰው። አሜን ነው። ሲባክ ከዚህ በኋላ ብለስ አሁን ያለበትን ሳይሆን ነገን አይተ ተናገር ብለስኪ ይሄ ሰው በየቀኑ ይነገራቸዋል። ምን እያለ ይሄ ቦታ ይሄ ነው እያለ ገርማችሁ ከብዙ አመታት በኋላ ግን ያ ስፍራ ላይ ሰውየው ፋብሪካ በለው ዩኒቨርሲቲ ገንብቷል። አሜን ገርማችሁ ቸርቹ አሁን እሱ ያለበት ቸርች ባይዘው በቀን 3-4 ዙር ነው ሰው የሚካፈለው። ጫፉን አታውቀው። በአንድ ፕሮግራም 50,000 ህዝብ ይካፈላል። ኢትዮጵያ ውስጥ አሁን ሜጋ ተገነባ ብለው በጣም ኔጎች ሲኩራለው አቤት ሄዶ ጌታ ምስክሬ ባይዘው ሰማይ እኮ ራሱ አዳራሽ አለ። አሜን በል የሰማይማ ከባድ የሰማይ አዳራሽ ይሄ አዳራሽ በጣም ቢግ ኢን ቢሊየንስ የሚስ አዳራሽ ሰማይ አለ። ያስባለች ጉባኤ ኮተቤ 02 ቤተ ሐራን ጉባኤ አዳራሽ ውስጥ 40-50 ሰው የምታስበው ሰማይ ትልቃል። አሜን ነው። ኢትዮጵያ ውስጥ አሁን በጣም ሜጋ ቢባል አይ ዶንት ኖ ከሰዎች ካትሽራ ይዘው ኤኒዌይስ ይሄ ሰው በጣም ያየውን ወረሰ። ይሄ እኮ በጌታ እግዚአብሔር ገና ከመጀመሪያው እግዚአብሔር ምንድን ያለው ከሀገር ከቤት ከዘመድና ከቤተሰቦች ለጌታ እኔ ወደ ማሳየ ምን ወደ ማሳየ ስንቶቻችሁ ለማየት ዝግጁ ናችሁ? ለማየት ዝግጁ ናችሁ? እኔ ባይዘወይ ያዩታል ሁሉ ብነግር ይሄ ሰው ለቋትለኛ ግን ሲፈጸም ታየው። ጌታ ምስክሬ እመነኝ ከሆነ ወር ወይ አመት በኋላ እኔ የማገለግልበት ጉባኤ ለመግባት የምትመኝበት ጊዜ ይመጣል። ለምን ታየው ታንጻ ጌታም ለማየት እጅን ለመጨበጥ የምትመኝበት ጊዜ ይመጣል። አይ አልገባም ባክ ራታሶካቶ ያባ ያሳየኝ የተናገረኝ ያወራኝ ሰማይ እንጂ ግለሰብ አይደለም። ማንም ሰው ለሰው ህልም የማሳየት ብቃት አቅም ለሰዎች ለመጨቀለሽ በዚህ ቀን እንዲህ ታይ ይፈልጋል። እግዚአብሔር ካልፈቀደ በስተቀር የሚችል ሰው የለም ከጌታ ብቻ እንጂ። አሜን ነው ወይ? እሺ ልፍተን ካለን ጊዜ አንፃር አንደኛ መለየት ብየዋል። እግዚአብሔር ያለህን ለመውረስ መለየት የመጀመሪያ ተግባር። ካልተለየ መውረስ አትችል። መጀመሪያ ምንድነው የሚያስፈልገው? መለየት። ዛሬ በህይወት የገጠመ ሎጥ ምንድነው? በህይወት ይዘኸው የተከተል ይጠቅመኛል ብለህ ከጌታ በላይ ምን ጠቀማለ? ከጌታ በላይ ምን ጥቅም አለ? ይጠቅመኛል ለችግሬ ቀን ብለህ የያዝከው ዛሬ አለው ካልጣልከው አይነሳል። መጀመሪያ ምንድነው? መለየት። ሁለተኛውስ መነሳት ያለው እግዚአብሔር ተነሳ። ምን በል ተነሳ። ላምበው ኢየሱስ ጌታ። አሜን። ኢየሱስ ጌታ። ሶስተኛስ ማየት ያስፈልጋል። ለመውረስ ማየት አስፈላጊ ነገር። እዚህ ጋር ለመምጣት ምን አስፈልጎሻል? አይን ወነው ውሸት ከመገናኛ እዚህ ለመምጣት ምን አስፈልጓል? አይን እያየን ማየት። ያሰብከው ስፍራ ለመድረስ ለመውረስ ድል ለመቀዳጀት ማየት በጣም አስፈላጊ ነገር። የዚህን ዓለም ሲስተም አትዩ፣ የሰውን ሲስተም አትዩ፣ የሰውን ፕሮግራም አትዩ። ሰማይ በአንተ ህይወት ምን እሱን እንድታይ ሰማይ ይፈልጋል። ካላየ መውረስ አትችልም። ካላየ መግባት አትችልም። ለመግባት ለመውረስ ማየት ያስፈልጋል። መንፈሳዊ ሰው በመንፈስ የሚያይ እንጂ በስጋ የሚያይ አይደለም። ብዙ ሰው የሚሸወደው ጊዜው ይበላው ለምን ካልከኝ በስጋ ስለሚያይ። ሎጥ የሚያየው በስጋ እንጂ በመንፈስ አልነበረም። አብርሃም ግን ሃሌሉያ የኪዳን ሰው በመንፈስ ያየውን የወረሰው ባይዘው አብርሃም
ነገሩን ብዬ ነው ላጠቃለው። አብርሃም ያየው ኢየሱስን ሄለው ጮሁና የኔ ፍጻሜ በልስኪ የኔ ፍጻሜ ራሱ ኢየሱስ ነው። የተስፋዬ ፍጻሜ፣ የጌታዬ ፍጻሜ፣ የእርምጃዬ ፍጻሜ ማን ነው? ኢየሱስ ነው። ኢየሱስ ከአብርሃም ዘር ነው የመጣው። ይስሐቅ፣ ያዕቆብ፣ ይሁዳ ከይሁዳ ዘር ባመጣ ኢየሱስ ክብር ለማየው አሜን ነው ወይ? አራተኛውስ መሄድ። ብዙ ሰው ቁጭ ብሎ ያለበት ሰዓት ይሄ ሰዓት ቁጭ ተስፋ ቁጭ ያለበት ሰዓት። የሚገርማችሁ ግን እግዚአብሔር እንደዚህ ያለ ወደ አብርሃም መጥቶ ወደ ሰሜን፣ ወደ ምስራቅ፣ ወደ ምዕራብ፣ ወደ ደቡብ ምን በላለው? ወካልክ ተንቀሳቀስ አለው። ጎ ሂድ አለው። ሃሌሉያ! ለሚንቀሳቀስ ሰው እግዚአብሔር የሚከፍተው በር አለ። አይደው ባይዘወይ 5 ሰው ካገኘው ዛሬ በቂ ነው። 5 ሰዎቻችሁ ግን ሳምንት ይገባችኋል። ስልከው ችግር የለም። አሜን ነው ወይ? እግዚአብሔር ሪዋርድ ሽልማት አቅራቦት ፕሮቪዥን ያለው ለሚንቀሳቀሰው ብቻ ነው። አንድ ነጋዴ የንግድ ፕሪንሲፕል የንግድ ፕላን ውስጥ ቢቀመጥ ካልሰራ ገንዘብ ቢኖረው ያን ገንዘብ ያገት ከገንዘብ ጋር የተያየ ካልንቀሳቀሰ እንዴት ነው ውጤት ያገኛል ወይ? ትርፍ ያገኛል ወይ? ምን ያስፈልጋል? መንቀሳቀስ። ከዚህ በኋላ በልስኪ አትቀመጥ። አምነህ እይና በልስኪ ተንቀሳቀስ በልስኪ ምን በል ተንቀሳቀስ። ይችን ቃል ላላችሁ መጨረሻ እንዲህ አለው። ሃሌሉያ! ዓይንህን የሚያየውን ምድር ሁሉ ላንተና ለዘርም እላለሁ ለዘላለም እሰጣለሁ። ዘርህን እንደ ምድር ትቢያ አበዛዋለሁ። ማንም የምድርን ትቢያ ሊቆጥር እንደማይቻል ሁሉ ያንተም ዘር እንደማይቆጥር ይሆናል። እንግዲህ ምድሪቱን ስለምሰጥህ ምን በል ተነሳ። ዛሬ እኮ ብዙ ሰው በቤቱ ቁጭ ብሏል። ይገባሃል? አሰብ ቁጭ ቃል እያለው ቁጭ ብሏል። ትንቢት እያለው ቁጭ ብሎ እየጠበቀ ነው ያለው። እግዚአብሔር እንድትንቀሳቀስ እንድትነሳ ይፈልጋል። በእምነት መነሳት፣ በእምነት መንቀሳቀስ፣ በእምነት መውጣት፣ በእምነት መግባት፣ በእምነት መንቀሳቀስ ያስፈልጋል። እግዚአብሔር በእምነት ለሚንቀሳቀሱ ሰዎች የሚከፍተው በር አለ። እግዚአብሔር በእምነት ለሚነሱ ሰዎች የሚከፍትላቸው ደጅ አለ። የሰማይ ደጅ፣ የቅባት ደጅ፣ የኃይል ደጅ፣ የአቅርቦት ደጅ፣ የቃሉ ደጅ ይከፈትላቸዋል። የሚነሳ ሰው በእምነት ለሚለይ በእምነት ለሚነሳ በእምነት ለሚያይ ሰው እግዚአብሔር አቅርቦታል። በላለው ሂድ ኢየሱስ ጌታ። ከዚህ በኋላ በልስኪ በፍጹም በልስኪ አልቆምም። እንግዲህ ምድሪቱን ስለምሰጥም በላለው ተነሳ፣ በርዝመቷም በስፋቷም በላለው ተመላለስ። ልክ ይህን ቃል ሲሰማ አብርሃም ወሰነ። አምስተኛው ምንድነው? መወሰን። ካልወሰንክ እግዚአብሔር ወዳለው ስፍራ መድረስ አትችልም። የብዙ ሰዎች ችግር ምን ካልከኝ የመወሰን ችግር አለበት። ወሰን በጣም የመንፈስ ዓለም ፕሪንሲፕል ይሄን። አብርሃም ልክ ይሄንን ድምጽ ሲሰማ ሃሌሉያ ቁጥር 18 እንዲላል አብርሃምም ድንኳኑን ነቀለ፣ ሄዶም ኬብሮን በሚገኙ ትልልቅ የመምሬ ዛፎች አጠገብ ተቀመጠ። በዚያም እግዚአብሔር መሠዊያን ሰራ። አንደኛ ምንድነው? መለየት። ሁለተኛስ ማየት። ሶስተኛስ መነሳት። አራተኛስ መሄድ። አምስተኛስ መወሰን። ነካርገውና እግዚአብሔር በሎስኪ እግዚአብሔር በሎስኪ ለውሳኔ ዋጋ አለው። ለውሳኔ ዋጋ አለው። እግዚአብሔር ለውሳኔ የሚሰጠው ዋጋ አለ። ሽልማት አለ። ይጨበጨባል። ሃሌሉያ! ኢየሱስ ጌታ። ሁላችን ቆማለን።